አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ሰሞኑን በሳዑዲ አረቢያ ድንበርና በየመን ከኢትዮጵያ ደላሎች እንዲሁም ስደተኞች ጋር ታውቃላችሁ ባህና ጉዳይ የተነሳ በጣም ከባድ ነገር እንደተፈጠረ ታውቃላችሁ ሁላችሁም። እና ዛሬ ለሶስተኛ ቀን በየመን ድንበር፣ በሳውዲ ድንበር በተለያዩ እነዚህ ሀበሾችም ሆኑ የአፍሪካ ማንኛውም ስደተኛ ሙሀጅሪን ህገወጥ ስደተኞች በባህር የሚመጡ ከባህር መሻገር ጀምሮ በየድንበሩ ምሽግ ሰርተው የተቀመጡ ስደተኛን ተጓዦችን የሚያግቱ ደላሎች፣ በቃ ሁሉም ነገር እንደዚህ መርከበኞች ምናምን ላይ ከባድ ተፍትሽ እየተደረገባቸው ይገኛል። ኢትዮጵያኖች ብቻ ሳይሆን በመላው አፍሪካ ህገወጥ ስደተኛ አፋር፣ ያው ይህ ማን ነው የሚባለው ሶማሌ፣ ከተለያዩ የአፍሪካ ስደተኞች እንግዲህ በባህር በመርከብ የሚሻገሩ ስደተኞች በየመን ውስጥ በጣም የየመን መንግስት የየመን ወታደሮች በጣም ኃይለኛ ተፍትሽ እንዲደረግባቸው እየተደረገባቸው ይገኛል ማለት ነው። እንደምታዩት እንግዲህ የአብዛኛው የኢትዮጵያ ደላሎች ናቸው። በየመን ውስጥ ታውቃላችሁ በተለያየ ተራራ በተለያየ ዋሻ ስር ተመሽገው በዚህ መልኩ እንግዲህ ቤታቸውንም እያቃጠሉባቸው ይገኛሉ። እውነት ይህና ጉዳይ እኔ በጣም ይገርመኛል። አንድ ነገር ሲፈጠር ለካ ለኸይር ነው እና እውነትም ያችል ባትታገጥ ይህን ምንም ነገር ላይኖር ይችል ነበር። ብዙ የድሃ ልጅ እዛ ጋር ታግተው እየተሰቃየ ይገኝ ነበረ። እነዚህ ደላሎች ደግሞ ያው የድሃ ልጅ እያገቱ እና እየቀጠቀጡ እንደምታዩት በዚህ መልኩ እንግዲህ ስደተኞችም ደላሎችም ሁሉም እንግዲህ በቁጥጥር ስር እየዋሉ ይገኛሉ። እና ጋና የየመን ቲቪ የየመኖች ጣቢያቸው ላይ ነው የተገኘው ይህን ቪዲዮ። እንግዲህ ማንኛውም ስደተኛ በቁጥጥር ስር እንዲውል እንዲያዝ ደላላም ሆነ እንደዚህ ደግሞ በየተራራው ቤታቸውን ሰርተው መሽገው ያሉ ደላሎችም ስደተኞችም የሚገኙበት ቦታ ሁላቸውም ቤታቸውን እያቃጠሉባቸው እንዳለ በሸራ የወጠሩት በካይማ ሰርተው የሚኖሩ እነዚህ ደግሞ ቆየት ያሉ ደግሞ በዲሃን ልጅ እየሸጡ እንትን ያሉት መሻላ የተለየ ቤት ሰርተዋል። የምር በብሎኬት ሳይቀር ማለት ነው። ይገርማል። የእውነት ያሳዝናል። በዚህ ልክ የዲሃን ልጅ እዛ የመናግተው እያሰቃዩ እየቀጠቀጡ ብር እያሳወሉ እነሱ እዛ ጋር ቤታቸውን ሰርተው ልክ ሀገራቸው የአባታቸው ጓሮ ይመስል ቤታቸውን ሰርተው ምናምን በቃ ተደላድለው ይኖራሉ። ያአላህ የእውነት እና እነዚህ ሁሉ ስደተኞች እንግዲህ በጣም ነው የሚያሳዝኑት። አሁን ላይ በባህር ራሱ መንጣት የሚያስቡ ወንድም ባል ያለሽ ሁልሽም ዘመድ አሁን ላይ መንጣት አያስፈልግም። ድሮም ያው በባህር የሚመጣ ሰው ነው ቶሎ አይባልም። ግን አሁን ላይ በጣም የመን ውስጥ በጣም ከባድ እንትን ተነስቷል። ምክንያቱም ታውቃላችሁ በባለፈው ባህርና ጉዳይ ለየመን እንትን በጣም ኃይለኛ መረጃ ስለተሰጠን የየመን መንግስት ደግሞ እንዲተባበራቸው ስለጠየቁ በማንኛውም ህገወጥ ስደተኛ ባህር ተሻጋሪን እንደዚሁም ደግሞ በየድንበሩ በየዋሻው ያሉ ደላሎችን ተፍትሽ እንዲደረግ እና ደግሞ እንግዲህ የመኒዎችም እንዲተባበሯቸው በጣም ስለተሰራጨ ያን ቪዲዮ የምር አንዳንድ ጊዜ ኃይል አለው። አንዳንድ ነገሮች በአረበኛ የተሰሩ ቪዲዮዎች ለምሳሌ ብሬክስ ሀበሻው የሰራው ቪዲዮ እንግዲህ መላው አረቦችን ነው ሲያነጋግር የነበረው። አረብኛውም የሱን ብቻ ለነበረ እና የመኒዎችም ያንን ቪዲዮ እየተቀባበሉ ለትላልቅ ሚዲያዎች ድረስ ያሰራጩ ነበረ። እና እነዚህ ህገወጥ ስደተኞችን እንዲተባበሩን ስለተባሉ አሁን ላይ በጣም ከባድ እንትን እያደረጉባቸው ነው፣ እየያዟቸው ነው እላችኋለሁም። ቤተሰብ እንደምታዋቸው ናቸው። የየመን ፖሊሶች እየለቃቀሟቸው ይገኛሉ እላችኋለሁ። እንግዲህ የመን ድንበር ውስጥ በነገራችን ላይ ያለ ህዝብ አይምሰላችሁ። የምር እኔ ሁልጊዜ ይገርመኛል። እዛ ጋር ህገወጥ ስራ የሚሰሩ ሀሺሽ ወደ ሳውዲ የሚያስገቡ ለምሳሌ ጫት የመን የጫት ሀገር ነው፣ ከኢትዮጵያ የባሰ የጫት ሀገር ነው ብለዋል የመኒዎች ማለት ነው። ጫት ይወዳሉ ልክ እንደ ኢትዮጵያኖች እና እነዛን ነገሮች ወደ ሳውዲ ድንበር ለማስገባት ብዙ ኢትዮጵያኖች እዛ ጋር ስራ ይዘው እንደሚኖሩ የተለያዩ ህገወጥ ስራዎችን ስለሚሰሩ ብቻ እነዚህ ነገሮች ያው በባለፈው የየመን መንግስት እንዲተባበራችሁ ስለጠየቁ ከ4 ቀን ከ5 ቀን ይመስለኛል ያለሁኝ ቪዲዮ አይታችኋል ሁሉን ነገር። ብዙ ኢትዮጵያኖች ነፃ እንዲወጡ እዛ ቦታ ላይ ወደ 400 የሚሆኑ ሴቶችም ወንዶችም የታግተው የተቀመጡ ሞተዋል፣ ጠፍተዋል የተባሉ ብዙ ሰዎች እዛ ጋር ነፃ እንዲወጡ አይታችኋል። አሁን ላይ ደግሞ ከባድ ያው
ተፍትሽ እየተደረገባቸው ነው ማለት ነው። እየተያዙ ነው እንደምታዩት። እንግዲህ በባህር የመጣችሁ ታውቁታላችሁ ብዬ አስባለሁ። ይሄ በየቦታው የተተከለ ካይማ፣ በየቦታው የተተከለ ምንድን ነው የሚባለው? ካይማ ነው እኔ በአረበኛ፣ በኢትዮጵያ ምንድን ነው ወጆ አላውቅም ብቻ እና በተለያየ እነዚህ አራጎ፣ ሰናአ፣ አልሳቢት፣ ሰአዲያ ምናምን የሚባል ሀገር ደግሞ ሰአዲያ የሚባል ሀገር ሰሜን ወደዛ እና በዛ ያወጣችሁ እንግዲህ ታውቁታላችሁ። ይሄንን ቦታ እዚህ ጋር ደግሞ ያስቡት። ይሄ ብሎኬት ቤት ያሰላም እንደዚህ የሚያደርጉት እንግዲህ እነዚህ ደላሎች ከየመኒዎች ጋር አይደል የሚሰሩት። እንደዚህ የሚያደርጉት ቦታ ይሰጣቸውና እዛ ጋር በቃ ግቢያቸውን አጥረው ምናምን ኢትዮጵያኖች ባህር እያሻገሩ ፍየል እረኛና ከብት እረኛ እዛ ጋር ያስቀምጡና የለሀወሉ ምናምን ትባላላችሁ። ወላሂን በጣም ከባድ ነው እና ይገርማል። የእውነት ይሄ ምን መንገድ እውነት እንዲሁ በዚህ በየምን መንገድ ሰው መጥቶበት እንባ የለም ደም ያላለቀሰ ያለ አይመስለኝም እዛ ጋር ማለት ነው። እውነት መንጣታቸው ሳይሆን እዛ ጋር ከመጡ በኋላ ያንን ባህር ተሻግረው ስንት እንትን ካሉ በኋላ እነዚህ ደላሎች ከተቀበሏቸው በኋላ የእውነት ነው የምላችሁ ወላሂ ላዚም የክፋታቸው ጥግ ሲደውሉ መታ ነው ብቻ ብዙ ታሪክ አለ። ምናልባትም ያኔ የዲህ እንባ የምስኪን እንባ እንዲሁ አላህ በቤታቸውን ሳይሆን እነሱ ሰነሱ ነበር ማቃጠል። ይሄ ቤታቸውን እነሱ እዛው እንዳሉ በቁማቸው ነበር ማቃጠል። ስንቱን ህዝብ እንዲያቃጠሉ፣ ስንቱን ህዝብ እንዲያስለቅሱ፣ ስንትን የዲሃ ልጅ እዚህ ጋር እየቀጠቀጡ እየገደሉ አካለ ስንኩል እያደረጉ ወላሂ ለአዚም በጣም ሰሞኑን እየተለቀቁ ያሉ ቪዲዮዎች እዛ ጋር በጣም ከባድ ነው። አይታችሁ ከሆነ በባለፈው ከለቀቁት ቪዲዮ እንግዲህ ታግተው ፖሊስ ሲይዛቸው የየመን ፖሊሶች ከታገቱበት ቦታ ሲይዛቸው አይታችኋል። ዲስማቸው ምን እንደሚመስል በገዛ ወንድሞቻቸው በገዛ ስጋቸው እንደዛ ተደብድበው ሰውነታቸው ቁስስል ብሎ ተጋግጦ ተመላልቶ ቆዳቸው ያሳዝናል። በሀገራቸው እውነት አሁንም እንደዚህ አይነት ነገር በጣም መሰራጨት አለበት። የምሬን ነው የምላችሁ ወላሂ ላዚም። አብዛኛው ሰው ግን አሁን ላይ ስደት እንደምታዩት እዚህ ጋር ማለት ነው እንግዲህ እዛ ጋር ሲደበድቡ ነው የተያዙት። እነዚህ ስደተኞችን አግተው ሲደበድቡ ፖሊስ ይይዛቸዋል። እንዲሁም ደግሞ የቆሳሰሉት የተደበደቡት ደማቸው እየተንጠበጠበ ምናምን ብቻ ያሳዝናል። እንደምታዋቸው ናቸው እንግዲህ እነዚህ ሁሉ ስደተኛ። በነገራችን ላይ አብዛኛው ኢትዮጵያዊ በባህር መምጣት እንትን የሚልበት ሀታ በህጋዊ መንገድ እንኳን ልሰደድ ቢል አሁን ላይ በጣም ከባድ ነው። አገር ላይ ደግሞ ልቀመጥ እንዳይል ሀገራችን ታውቁታላችሁ ያለው ነገር ይሄ ጦርነት ምናምን ሰላም የለም። ያው ብቻ ያማለ የሀና ጉዳይ ብዙ ኢትዮጵያኖችን ነጻ እያወጣ ነው እላችኋለሁ። ምናልባት የሷ መታገት ይሆናል ይህን ሁሉ ነገር ያመጣው አላኩልሃል። ይህንን ይመስላል የዛሬው ቪዲዮ። አረበኛ የምትችሉ የመን ቲቪዎች ላይ የምትከታተሉ ከሆነ ለአክባር እዛ ጋር ማግኘት ትችላላችሁ። አረበኛ ደግሞ የማትችሉ እዚህ ጋር ይኸው መጥቼላችኋለሁ ማለት ነው። ስለተከታተላችሁ አመሰግናለሁ። ላይክ እና ሰብስክራይብ አድርጉ። ደግሞ እናንተ ለምንድን ነው ላይክ እና ሰብስክራይብ የማታደርጉ? ላይክ ሰብስክራይብ አድርጉኝ። የምር ይህንን ይመስላል። አላኩልሃል። ሰላም አለይኩም ወረህመቱላሂ ወበረካቱ።